በስልጤ ዞን ጦራ ከተማ አስተዳደር በሌማት ትሩፋትና በ30/40/30 የፍራፍሬ ችግኝ ኢኒሼቲቭ አመርቂ ውጤት እየተመዘገበ መሆኑ ተገለጸ። የጦራ ከተማ የንጹህ መጠጥ ውሃ አቅርቦት ውስንነት በፍጥነት እንዲፈታም ተጠይቋል። ለዝርዝሩ አብደላ በድሩ። በስልጤ ዞን የጦራ ከተማ አስተዳደር ከተማዋን በልዩ ልዩ የልማት ኢኒሼቲቮች ተጠቃሚ እንድትሆን በትኩረት እየተሰራ ይገኛል። በሌማት ትሩፋቶች ከተሰሩ ስራዎች መካከል የከተማ ወጣቶችን በማህበር በማደራጀት በእንቁላል ጣይ ዶሮዎች እርባታ፣ በወተትና ወተት ተዋጽኦች የስራ ዕድል ተጠቃሚ ተደርገዋል። ወጣት አብዱረዛቅ ሸምሱና ጓደኞቹ በዶሮ እርባታ ተሰማርተዋል። ስራ አጥ ነበር። ተመርቀን 5 አመት ምናምን ተጉላልቻለሁ። እድል አልነበረም። አዲስ ነው እንትን ያለው ዶሮቹ 450 ናቸው። በ250 ሺህ ብር ካፒታል ነው መነሻ የጀመርነው። ምድሉ ተገኝቶ እንደዚህ አይነት ስራ ቢገኝ ከመንግስት ይልቅ ይሄ አሪፍ ነው፣ የተሻለ ነገር ተብሎ ይታሰባል። የሀውድ የወተት ላሞች እርባታ ማህበር ሰብሳቢው ወጣት ረዲ አህመድ መሐመድና የኢንሻአላህ የወተት ላሞች እርባታ ማህበር ሰብሳቢ ወጣት ዘይኔ መሐመድ ባገኙት ብድር ወደ ስራ ገብተዋል። አሁን በጥሩ ውጤት ላይ እንደሚገኙም ገልጸዋል። የተመረኩት ከሐዋሳ ዩኒቨርሲቲ በስታቲስቲክስ ዲፓርትመንት ነው የተመረኩት። 2012 ነው የተመረኩት። በ400 ሺህ ብር ካፒታል መነሻ ካፒታል በመንግስት ተበድረን ነበር ስራ የጀመርነው። አሁን ላይ ጥሩ እንቅስቃሴ ላይ እንገኛለን። ለገበያ እስከ 40 ሊትር አካባቢ ድረስ እናቀርባለን። ካፒታላችን ከ1.5 ሚሊዮን ብር በላይ ነው። 2013 ነበር የተመረኩት። እኔ ለምሳሌ 2000 እስከ 2014 መጨረሻ ድረስ ስራ አልነበረንም። በዚያው ስራ አጥነት ምክንያት ስልጠናውም ተደጋጋሚኛ ከንቲባ ሄደን ስናስቸግር የዚህ ስልጠና ተጠቃሚ መሆን ቻል። የጦራ ከተማ አስተዳደር ከንቲባ አቶ ሁሴን ሱነሞ በበኩላቸው ከተማዋ ለነዋሪዎች እንድትመች ለማድረግ ለግሪነሪ የተወሰኑ ቦታዎችን በ30/40/30 የፍራፍሬ ችግኞች ተሸፍነዋል ብለዋል። የስልጥ ሸለጦ አካባቢ ያለ ቦታ ከመሆኑ መነሻ በረሃማ ነው። ስለዚህ ይሄን ሊፈታ ቢችል ይሄ 30% የሚባለው የኛ ፍራፍሬ ግሪነሪ ቦታዎችን በፍራፍሬ ማልማት አለብን ብለን በጋራ አቋም ይዘን ከአመራር እስከ ተጠቃላይ ተግባብተን የኛ ግሪነሪዎች ከ20 በላይ ግሪነሪዎች በአቮካዶ፣ ማንጎ፣ ሙዝ በፍራፍሬ እየለሙበት ሁኔታ ነው ያለው። ይሄ ቀላል ነገር አይደለም። በጣም ትግል ጠይቃል እንደ ከተማ ማለት ነው። የከተማው ነዋሪዎች ከሌሎች አካባቢዎች ጭምር ወተት ይገዙ እንደነበር ጠቁመው የሌማት ትሩፋትን በከተማው ተግባራዊ በማድረግ ከሌላ አካባቢ የሚገባ ወተት ማስቀረት መቻሉም እንዲሁ ቢያንስ በውስን ነገሮች ላይ ከተማችን ስፔሻላይዝ ማድረግ አለበት ብለናል። አንደኛ በወተት ሀብት ልማት ላይ ስር ነቀል ለውጥ ማምጣት አለብን ብለን ይሄንን ከሌላ ቦታ ከተማችን ይገባ የነበረ ወተትን 100% በማስቀረት ለሌሎች መስጠት የሚቻልበት ሁኔታ ላይ ከተማችን በዛ ልክ ፈጥረናል ብሎ መውሰድ ይቻላል። በከተማው የተደራጁ ማህበራትም የከተማው ነዋሪዎችም ትልቅ ፈተና ሆኖ የሚገኘው የንጹህ መጠጥ ውሃ አቅርቦት ችግር የዕለት ተዕለት ኑሯቸውን አክብዶባቸዋል። እንደ ማህበር እንዲቀረፍልን የምፈልገው ትልቁ ችግር በአሁኑ እነዚህ ከብቶች በጣም ውሃ ይፈልጋሉ። ከውሃ ጋር በጣም ቁርኝት አለ የኛ ስራ እና የውሃ ችግር ደግሞ እዚህ አካባቢ ምንም አይነት ውሃ የለም። ያንን መንግስት እንትን ብሎ ቢፈታልን በጣም ሪስክ ውስጥ ነው ያለነው በውሃ ጉዳይ ማለት ነው። አሁን በእኛ ትልቅ ፈተና የሆነብን አሁን የውሃ ነው። በአዲስ ድሮ ቀርቶ የነበሩ በየቤቱ ውሃ ገብቶ ነበር። አሁን ያ አዋጭ ሳይሆን ሲቀር አሁን አብላጫዎች በነዳጅ ሁሉ የሚሰሩ አሉ። ነዳጅ ደግሞ ውድ ነው። ምክንያቱም ለአንድ በርሜል ናፍጣ ወደ 21 ሺህ ብር ይወጣል። የሚጣራው ግን 12 ሺህ ብር ነው። ያን ሁሉ ዶግሞ ይሄድ ያለው ከተማ አስተዳደሩ ነው። ስለዚህ ይሄ ነገር ከላይ ያለው አካል ሁሉ አሁን ሌሎች መንግስት ትብብር ቢያረግ ውጤት ይመጣል ብዬ አስባለሁ። ችግሩ መኖሩን የገለጹት የጦራ ከተማ አስተዳደር ከንቲባ አቶ ሁሴን ሱነሞ ያለው የውሃ አቅርቦትና የነዋሪው ፍላጎት አለመጣጣሙን ገልጸዋል። የከተማው የንጹህ መጠጥ ውሃ ሽፋን 17 በመቶ ብቻ መሆኑን ያነሱት ከንቲባው ያለውን ውሃ ለማዳረስ በህብረተሰብ ተሳትፎ ወደ 10 የውሃ ቦኖች ተገንብተው የማዳረስ ስራ ሲሰራ ቆይተዋል ብለዋል። አሁን ችግሩ ዞኑም ክልሉም ፌደራልም አውቆታል ያሉት ከንቲባው በ2018 ችግሩ ሙሉ በሙሉ ይቀረፋል የሚል እምነት አላቸው። ይሄ የውሃ ችግር ኢንቨስትመንቶችንም ይገታል፣ እንቅስቃሴዎችንም ስለሚገታ እዚህ ላይ በተለየ መልኩ መንግስትም እኛም ተባብረን በተለይ ትኩረት የኛ ወኪሎቻችንም ከዞን ጀምሮ የተለየ ትኩረት ሰጥቶ እየሰራ ያለበት ስለሆነ ፍላካለው 2018 ይፈታል ብለን እናስባለን።